ሰላም ጤና ይስጥልኝ የተከበራችሁ የጤና ቲዩብ ዩቲዩብ ቤተሰብ ተከታይ በሙሉ እንደምን አላችሁ? እኔ ደህና ነኝ። ዛሬ አንድ መረጃ ይዤላችሁ መጥቻለሁ። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር ኤንድ ሰብስክራይብ በማድረግ ቤተሰብ ይሁኑ። የዛሬው ርዕሴ ስር ሰደድ የኩላሊት በሽታ ወይም ክሮኒክ ኪድኒ ዲዚዝ ወይም በምህጻረ ቃል ሲኬዲ ምንድን ነው? ኩላሊቶች በተገቢው መንገድ ስራቸውን በሚከውኑበት ጊዜ ደምን ከሰውነታችን ተረፈ ምርት በማጣራት ጎጂ ቆሻሻዎችን ከማስወገድ አገልግሎታቸው በላይ የጨውና ውሃን ምጥጥንን የሚያስችሉ ሲሆን፣ ሌላው ደግሞ ለሰውነታችን የደም ምርትና የካልሲየም ማዕድን ውቅር የሚያስፈልጉትን ወሳኝና ጠቃሚ ሆርሞኖችን ያመርታሉ ብለን ይህ ሁሉ ሲሆን በኩላሊቶች ላይ ስለሚከሰት ስር ሰደድ የኩላሊት በሽታ ወይም ክሮኒክ ኪድኒ ዲዚዝ በተመለከተ በሰፊው እነግራችኋለሁ ማለት ነው። ስር ሰደድ የኩላሊት በሽታ ማለት ኩላሊቶቻችን በጊዜያት ውስጥ የነበራቸውን ተግባር ቀስ በቀስ በተለያዩ መንስኤዎች ሳቢያ እየቀነሱ በመሄድ የአገልግሎት እክል ሲገጥማቸው የሚኖሩትን ሁነት ሁሉ አጠቃሎ የሚጠራ የጤና ችግሮች ማጠቃለያ ስያሜ ነው። ስር ሰደድ የኩላሊት በሽታ ማለት በኩላሊቶች ላይ የሚኖሩን የአገልግሎት እክል ወይም ፋንክሽናል ኢምፔርመንት አሊያም ደግሞ መዋቅራዊ ጉድለት ወይም ስትራክቸራል አብኖርማሊቲ ሳቢያ በኩላሊት ላይ የመከሰቱ ሁነት ሲሆን ቢያንስ ይህ ነገር 3 ወራት በላይ የቆየ ወይም ከ3 ወርና ከ3 ወር በላይ መሆን ይጠበቅበታል ማለት ነው። የስር ሰደድ ኩላሊት በሽታዎች 5 ደረጃዎች ወይም ስቴጅስ ያሉት ሲሆን ይኸውም የሚከፋፈልበት መንገድ በሰውነታችን የሚኖርን እና የደም ውስጥ ያለን የክሪያቲንን ወይም ክሪያቲን በእንግሊዝኛው የሚሰኝ በኩላሊት ዘንድ መወገድ የሚገባው ጽዳጅ በደም ውስጥ የመከማቸት መጠን በመለካት በቀላሉ መጠኑ እየጨመረ መሆኑ ታይቶ የኩላሊት ችግር ለመኖር ይደረስበታል። ከዚህ ላይም በመነሳትም የኩላሊቶችን ወንጠፍነት ወይም ደምን የማጣራት ብቃት ወይም ግሎሜሩላር ፊልትሬሽን ሬት መለካት የሚባል ስልት ያለ ሲሆን ይህንንም በማስላት የኩላሊት የድካም ሁኔታ በምን ደረጃ ላይ ይገኛል የሚለውን ለማወቅ ይቻላል። ይኸውም ከመጀመሪያው ወጣኒነት ደረጃ ወይም ሚልድ ስቴጅ 1 እስከ ተፈጻሚነት ወይም ኤንድ ስቴጅ ሬናል ዲዚዝ ወይም ስቴጅ 5 ዌር ኪድኒስ ሃቭ ሎስት ኦልሞስት ኦል ኦፍ ዜር ፋንክሽን በተሰኙ ምድቦች የሚከፋፈል ይሆናል። ህሙማንን በዚህ አይነት ክፍል በመነሳት የሚመደቡበት ምክንያትም የሚያሳዩትን የበሽታው ምልክቶች፣ ስለወደፊቱ በህይወት የመኖር ዕድል ወይም ፕሮግኖሲስ እና ለህክምናው የሚኖረውን አማራጭ እንዲሁም የሚያስከትለውን ውስብስብነት ሁሉ በእነዚህና ሌሎችም ወሳኝ ጉዳዮች ጋር ቁርኝነት ያለው ስለሆነም ነው። የስር ሰደድ ኩላሊት በሽታ ወይም ክሮኒክ ኪድኒ ዲዚዝ ምን አይነት ምልክቶች ይኖሩታል? ስር ሰደድ የኩላሊት በሽታ በጊዜያት ሂደት ውስጥ ቀስ በቀስም እያጠቃና በመጨረሻም የኩላሊትን አገልግሎት የሚያሳጣ ደረጃ ላይ ሊደርስ የሚችል ህመም ነው። የመጀመሪያዎቹ በተለይም አንደኛውና ሁለተኛው ደረጃ ላይም ህሙማንን ምንም አይነት የተለየ ምልክት ላያሳዩ ሁሉ ይችላሉ። የሚታዩበት ጊዜ እንደ በሽታው ደረጃና ባስከተለው ውስብስብነት ወይም ኮምፕሊኬሽንስ ሊለያዩ ቢችሉም የሚከተሉ ምልክቶች ሊያሳዩ ይችላሉ። በቀላሉ መታከት ወይም በእንግሊዝኛው ፋቲግ፣ ድካም ስሜት ወይም ሙኪነስ፣ በቅንድም ዙሪያ የጀመረ የሰውነት እብጠት፣ የሽንት መጠን መቀነስ ለውጦች መታየት፣ ትንፋሽ ማጠር፣ የደረት ህመም፣ ማቅለሽለሽና ማስታወክ፣ የምግብ ፍላጎት ማጣትና ክብደት መቀነስ፣ የእንቅልፍ ችግር፣ የቆዳ ማሳከክ፣ መድረቅ፣ ቀለም መቀየር፣ መገርጣት፣ የጡንቻ መኮማተር፣ መንቀጥቀጥ፣ የመደንዘዝ ወይም መጠዝጠዝ፣ የህመም ስሜት፣ ከፍተኛ የደም ግፊት፣ የእውቀትና ግንዛቤ ለውጦች፣ የማተኮር የማስተዋል ችግር ወይም ግራ የመጋባት ስሜት፣ የአጥንት ቅርስ መቃየር እና ስብራት፣ የተመጣጠነ ምግብ እጥረት፣ የበሽታዎች ተጋላጭነት፣ የደም ማነስ፣ የቀይ የደም ህዋሳት ማነስ ጋር ተያይዞ የሚኖሩ ምልክቶች ለምሳሌ ራስ ህመም፣ በጆሮ የሚያቃጭል ድምፅ፣ የሚያዞር ስሜት፣ የእይታ ብዥብዥ ማለት የመሳሰሉት ሁሉ ሌሎችም ልዩ ያልሆነ ምልክቶች ጨምረው ወይም አዲሽናል ነን ስፔሲፊክ ሲምፕተምስ ሊያሳዩ ይችላሉ።
ከዚህ በላይ ያሉ ምልክቶች ሁሉም በአንድ ጊዜ ላይታዩ ይችላሉ። የኩላሊት በሽታዎች ምልክቶች ማሳየት የሚጀምሩት ደረጃዎች እየጨመረ ስለሆነ በአብዛኛው ምልክቶችን ሳያሳዩ ህሙማን ለብዙ ጊዜ ሊቆዩ ይችላሉ። በተለይም አንደኛው ኩላሊት ብቻ ከሆነ የተጎዳ ሰዎችን በደህናው ኩላሊታቸው አቻችለው መኖር ስለሚያስችል ምልክት አይኖርም። ከዚህ በላይ የዘረዘርኳቸው ምልክቶች ውስጥ አንዱንም ካጋጠመ ወደ ሕክምና ተቋም በመሄድ ባለሙያዎችን ማማከርና የኩላሊት ምርመራ ማሰራት በእጅጉ አስፈላጊ ነው። የስር ሰደድ ኩላሊት በሽታ አጋላጭ ምክንያቶች ምን ምን ናቸው? ለስር ሰደድ የኩላሊት በሽታዎች በምክንያትነት የሚታወቁ ከሆነ የማይታወቁ ብዙ መንስኤዎች አሉ ሲሆን ከብዙ በጥቂቱ እንደሚከተለው አቀርብላችኋለሁ። በልዩ ልዩ ምክንያትነት ሳቢያ የሚከሰቱ የወንጠፍተ ኩላሊት ብግነት ሁሉ ስር ሰደድ የኩላሊት በሽታዎች ሊያስከትሉ የሚችሉ ሲሆን ከነዚህም ውስጥ በኢንፌክሽን ወይ ፖስት ኢንፌክሽስ ካንሰር ወይም ኒዮፕላዝምስ መድኃኒቶችን ጨምሮ በአለርጂና ሌሎች ከበሽታዎች መከላከል ጋር ተያይዞ ያለ አግባብ የሚኖር ምላሽና ራስ ስር በሽታዎች ወይም አለርጂ ኤንድ አዘር አውቶ ኢሚዩን ዲዚዝ። ለአጣዳፊ ኩላሊት ጉዳት በምክንያትነት ባለፈው የጠቀስናቸው አጋላጭ ምክንያቶች ሁሉ ያለ ሕክምና ሳይፈቱ 3 ወርና በላይ መሆን፣ የእድሜ መገፋት ወይም ኦልድ ኤጅ፣ ከደም ስርና መገጣጠሚያዎች ጋር የተያዙ ራስ ስር ብግነቶች፣ የደም ግፊት በሽታዎች ተያያዥነት አጋላጭ ምክንያቶች ወይም ሃይፐርቴንሽን፣ የስብና ከፍተኛ የኮሌስትሮል ክምችት፣ የስኳር በሽታ ወይም ዲያቤትስ፣ የዘርና ቤተሰባዊ ተላላፊ በሽታዎች ወይም ሄሪታሪ ኦር ጄኔቲክስ ዲዚዝ፣ የኩላሊት መዋቅራዊ ችግሮች ወይም በእንግሊዝኛው ስትራክቸራል ዲዚዝ፣ ለምሳሌ ባለብዙ ወቅት የኩላሊት አፈጣጠር ችግሮች። የስር ሰደድ ኩላሊት በሽታ ምርመራ ምን ይመስላል? የኩላሊት በሽታን ለመመርመር በመጀመሪያ ሐኪሞ የእርስዎንና የግልና የቤተሰቡን ሕክምና ታሪክ ለመረዳት ከኩላሊት ጤና ጋር ተያያዥነት ያላቸውን ጥያቄዎች ያነሳ በሰፊው ይወያያል። በመቀጠልም ዶክተሮ ወይም ሐኪሞ አስፈላጊውን የአካላዊ ምርመራ ያደርጋል። ይህ ሁሉ ከተደረገው በኋላ ሐኪሞ የኩላሊት ጤና ሁኔታዎችን ለማወቅ የሽንትና የደም ምርመራዎች እንዲሰራለው ያዛል። የምስል ምርመራዎች ወይም ኢሜጂንግ፣ የኩላሊቶችን አወቃቀርና መጠን ለማወቅ ሲባል ደግሞ የአልትራሳውንድ ምርመራ ሊታዘዝ ይችላል። አንድ ሰው የስር ሰደድ ኩላሊት በሽታ ደረጃ ላይ ሲደርስ እንደየሁኔታው የሚወሰን ቢሆንም ቅሉ ሌሎችም አይነት እንደ ሲቲስካን እና ኤምአርአይ ያሉ ምርመራዎች ሁሉ ጥቅም ላይ ሊውሉ ይችላሉ። በሌላ ጊዜ ደግሞ የስር ሰደድ ኩላሊት በሽታ ያለባቸውን ሁማንን የኩላሊት በሽታውን ማይክሮስኮፓዊ ሁኔታ ወይም ሂስቶሎጂ፣ የኩላሊት ናሙና ተወስዶ ምርመራ ወይም ባዮፕሲ እንዲሰራ የሕክምና ባለሙያዎች ሊያዙ ይችላሉ። ከዚያ በስነ ደዌ ሐኪሞች ወይም ፓቶሎጂስት ታይቶ ውሳኔ ይሰጥበታል። አንድ ሰው የኩላሊት ምርመራ ያሰራ ሲባል ከዚህ በላይ ከዘረዘርናቸው ሁሉ ይደረግለታል ማለት አይደለም። በተለይም ምርመራው ከፍ እያለ የሚታዘዝ ሲሆንና በቀጥታ ከኩላሊት ናሙና በመወሰድ የሚደረግ ምርመራ የሚሰራው በጣም አስፈላጊ ሲሆንና የተቀመጡ ቅድመ ሁኔታዎች ሲሟሉ ብቻ ነው። የስር ሰደድ ኩላሊት በሽታ ህክምናው እንዴት ነው? የስር ሰደድ ኩላሊት በሽታን የህክምና ሁኔታ እንደየመንስኤውና ደረጃው የሚለያይ ቢሆንም እነሆ ጠቅለል አድርጌ እንዴት ሊታከም እንደሚችል ላሳያቸው። ዶክተሩ ስር ሰደድ የኩላሊት በሽታ ማከም ማለት በህመሙ ላይ የሚከሰቱ ምልክቶችን ማስታገስ፣ ውስብስብ የጤና እክሎችን ለመቀነስና የበሽታውን ፍጥነት ለማዘግየት የሚረዱ እርምጃዎችን ሁሉ በልዩ ልዩ አማራጮች ይይዛል። በስተመጨረሻም ኩላሊት ለተፈጻሚታዊ ክውን ወይም ኢንድ ስቴጅ ሬናል ዲዚዝ ከደረሰ የኩላሊት ምትክ ህክምና ወይም ሬናል ሪፕሌስመንት ቴራፒ ወይም አርአርቲ በህይወት ለመቆየት የግድ ያስፈልጋል። መንስኤውን ማከም፣ ይኸውም የችግሩ መንስኤ ከታወቀና ለፈጻሚ ጉዳት እንዳያደርስ በመቆጣጠር የሚከወን ሲሆን ለምሳሌ እንደ ስኳር፣ ደም ግፊት፣ እንደ ኮሌስትሮል ክምችት ያሉ በሽታዎችን ካሉ እነኚህን ማከም ይመለከታል። ውስብስብነቶችን ማከም፣ ይህ ደግሞ ከስር ሰደድ የኩላሊት በሽታ ጋር ተያይዞ የሚከሰቱ ችግሮችን መቆጣጠር ላይ ያተኮራል። እስኪ ጠቅለል አድርጌ ከብዙ በጥቂቱ ልንገራቸው። እብጠትን ለማስታገስ የሚወሰድ መድኃኒት፣ የደም ማነስ ወይም አኔማ መድኃኒቶች፣ አጥንትን ለመጠበቅ የሚውሉ መድኃኒቶች። ሲጠቃለል የስር ሰደድ ኩላሊት በሽታ ህክምና እንደየመንስኤው የጉዳት ደረጃና ተያያዥ ውስብስብነቶች ቢለያይም ዋና ዓላማው የሁማንን በህይወት ያለ ስቃይ መኖርን ለመረዳት መጣር ነው። ለስር ሰደድ የኩላሊት በሽታ የሚደረግ የኩላሊት ምትክ ህክምና ሲባል ምን ማለት ነው? የኩላሊት ምትክ ህክምና ወይም ሬናል ሪፕሌስመንት
ትሪትመንት ማለት የኩላሊት የጤና ጉዳት የመጨረሻ ደረጃ ሲደርስና ስራውን በተገቢው መንገድ ለመከወን አልቻል ሲል የተፈጥሯዊ መንገድ ተክቶ የሚሰራ ሰው ሰራሽ ማሽን አማካኝነት የሚሰጥበትን የደም ማጣራት ህክምናን ዲያሊሲስ እንዲሁም ከሌላ ሰው በሚገኝ ኩላሊት የሚደረግ የንቅለ ተከላ ህክምና ወይም ኪድኒ ትራንስፕላንት የሚመለከት ጠቅለል ያለ ስም ነው። የእነዚህን የህክምና አማራጮች ስንመለከት በታማሚው ላይ ህክምናውን የሚቆይበት ጊዜ ወይም አንቲሴፕትድ ዱሬሽን ኦፍ ትሪትመንት፣ የሚሰራበት ምክንያት ወይም ኢንዲኬሽንስ ኦፍ ትሪትመንት፣ የታማሚው የጤና እና ተያያዥ ጉዳቶች ሁነት ወይም ፔሻንት ካራክተሪስቲክስ እና የታካሚው ምርጫ ወይም ፔሻንት ፕሪፈረንስ ሁሉ በቅድመ ሁኔታዎች ታይቶና የአጥጋቢነት መስፈርት መሟላቱን እየታየ በባለሙያዎች የሚወሰን ነው። ለዛሬ ይዤላችሁ የመጣሁት መረጃ ይህንን ይመስላል። በሌላ ቪዲዮ ወይም መረጃ እስከምንገናኝ ድረስ ሰላም እና ጤና በያላችሁበት ለእናንተ ይሁን።